ቻትጂፒቲ የሞባይል አፕሊኬሽንም የዌብ ቨርዥንም እንዳለ ይታወቃል። ከዚህ በፊት በሰራሁት ቪዲዮ ላይ የቻትጂፒቲን ዌብ ቨርዥን በኮምፒውተራችሁ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ አሳይቻችኋለሁ። በዛሬው ቪዲዮ ደግሞ የቻትጂፒቲን ሞባይል አፕሊኬሽን በስልካችሁ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ አሳያችኋለሁ። ቻትጂፒቲን በስልካችሁ ላይ ከዚህ በፊት ተጠቅማችሁ የምታውቁ ከሆነም ተጠቅማችሁ የማታውቁ ከሆነም ይህ ቪዲዮ ለሁላችሁም በጣም ጠቃሚ ነው። ምክንያቱም በዚህ ቪዲዮ እያንዳንዱን የቻትጂፒቲ ቱል በስልካችሁ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ አሳያችኋለሁ። እስከ መጨረሻው ተከታተሉ። እስከ መጨረሻው ከተከታተላችሁ ደግሞ ቻትጂፒቲን በስልካችሁ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ በደንብ ታውቃላችሁ። ከዚህ በተጨማሪም እስከ መጨረሻው ከተከታተላችሁ የትኛውን የቻትጂፒቲ ቱል በስልካችሁ ላይ እንዲሁም የትኛውን የቻትጂፒቲ ቱል በዌብ ቨርዥኑ ላይ መጠቀም እንዳለባችሁ ታውቃላችሁ። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉ። ወደ ቪዲዮ መጥተናል። ቪዲዮውን ከመጀመራችሁ በፊት ግን የማሳስባችሁ ነገር ቢኖር እዚህ ቪዲዮ ላይ የማሳያችሁ ነገር በትክክል እንዲሰራላችሁ ቪዲዮውን እስከ መጨረሻው ብታዩት በጣም የተሻለ ነው ማለት ነው። ሁለተኛ የማሳስባችሁ ነገር እዚህ ቪዲዮ ላይ የምታዩበት የቻትጂፒቲ ዩዘር ኢንተርፌስ እንደምትኖሩበት አገርና እንደምትጠቀሙት የቻትጂፒቲ ቨርዥን ሊለይ ይችላል ማለት ነው። እኔ አሁን የምኖረው ኢትዮጵያ ውስጥ ነው። የምጠቀመው ፕሪፕላኑን ሲሆን እናንተ ፔይዱን የምትጠቀሙ ከሆነ እና ሌላ ሀገር ሆናችሁ የምታዩት ከሆነ ዩዘር ኢንተርፌሱ ትንሽ ለየት ሊልባችሁ ይችላል። ወይም ደግሞ ቻትጂፒቲ ቶሎ አፕዴት ስለሚያደርግ ይህንን ቪዲዮ ሌላ ጊዜ ላይ የምታዩት ከሆነ ዩዘር ኢንተርፌሱ ትንሽ ለየት ሊልባችሁ ይችላል። ነገር ግን መሰረታዊ አጠቃቀሙ ተመሳሳይ ስለሆነ ምንም የሚያስጨንቃችሁ ነገር የለም ማለት ነው። እንግዲህ የቻትጂፒቲን የሞባይል አፕሊኬሽን ለመጠቀም መጀመሪያ የሞባይል አፕሊኬሽን ዳውንሎድ ማድረግ ነው ያለብን ማለት ነው። የሞባይል አፕሊኬሽኑን የአንድሮይድ ተጠቃሚ ከሆናችሁ ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ያው የአንድሮይድ ስልክ ተጠቃሚ ስለሆነ አፕሊኬሽኑ ፕሌይ ስቶር ላይ እንዴት አድርጌ ዳውንሎድ ማድረግ ያሳያችኋለሁ ማለት ነው። ስለዚህ አሁን ፕሌይ ስቶር ላይ ገባለሁ። መጀመሪያ ፕሌይ ስቶር ላይ ከገባው በኋላ የሰርች ቦክሷን ስነካ ልክ እንደዚህ ይመጣልኛል። ሰርች አፕስ ኦር ጌምስ የሚለው ላይ ሄጄ ቻትጂፒቲ ብዬ ጽፋለሁ ማለት ነው። ቻትጂፒቲ ብዬ ስጽፍ ከዚህ ወረድ ብሎ ቻትጂፒቲ የሚል ይመጣልኛል። እሱን እነካዋለሁ ማለት ነው። እንግዲህ ስትነኩት ልክ እንደዚህ ነው የሚመጣላችሁ። ያው ቀድሜ ዳውንሎድ ስላደረኩ ኦፕን የሚል ነው ይመጣልኝ። እናንተ ግን ከዚህ በፊት ተጠቅማችሁ የማታውቁ ከሆነ ዳውንሎድ የሚል ነው የሚመጣላችሁ። ዳውንሎድ ካደረጋችሁ በኋላ ኢንስቶል ታደርጉታላችሁ። ኢንስቶል እንዳደረጋችሁ ልክ እንደዚህ ነው የሚመጣላችሁ። ከዛ እዚህ ላይ መክፈት ትችላላችሁ። እንደገና የስልካችሁ አፕ ስክሪን ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። አሁን እኔ እስኪ የስልኬ አፕ ስክሪን ላይ ገብቼ እንዴት አድርጌ እንደምከፍተው ላሳያችሁ። እንግዲህ የስልካችሁ አፕ ስክሪን ላይ ትመጡና ትፈልጉታላችሁ። ከዛ ልክ እንደዚህ ቻትጂፒቲ ብሎ ታገኙታላችሁ። ከዛ ትከፍቱታላችሁ ማለት ነው። ከዚህ በፊት ተጠቅማችሁ የማታውቁ ከሆነና ሎጊን ካላረጋችሁ ልክ እንደዚህ ሎጊን የሚል ይመጣላችኋል። ሎጊን የሚለውን ትነካላችሁ ማለት ነው። ሎጊን እንዳረጋችሁ ልክ እንደዚህ ኮንቲኒው ዊዝ ጎግል ወይም ሎጊን ኦር ሳይን አፕ የሚል ይመጣላችኋል። በጣም ቀላሉ ነገር እናንተ አሁን የጎግል አካውንት ካላችሁ በጎግል ዝም ብላችሁ ሳይን አፕ ታደርጉ ማለት ነው። ኮንቲኒው ዊዝ ጎግል የሚለውን እነካለሁ። ከዛ ጂሜል ላይ ሎጊን ያደረጋችሁበት ኢሜል ይመጣላችኋል። ወይም ደግሞ ከታች ወረድ ብሎ ሳይኒን ኦፕሽንስ የሚል ያመጣላችኋል። አሁን እኔ እዚህ ጂሜል ላይ ሎጊን ያደረጉባቸው 3 የጂሜል አካውንቶችን አምጥቶልኛል። አንዱን እመርጣለሁ ማለት ነው። አሁን ሎጊን የሚል አምጥቶልኛል። እንደዚህ አሎ ኖቲፊኬሽን የሚል ይመጣላችኋል። ኖቲፊኬሽን የምትፈልጉ ከሆነ አሎት ማለት ትችላላችሁ። ኖቲፊኬሽን የማትፈልጉ ከሆነ ደግሞ ዶንት አሎ ላላችሁ ማለት ነው። እንግዲህ የቻትጂፒቲ ዩዘር ኢንተርፌስ ይህንን ነው የሚመስለው ማለት ነው። ቻትጂፒቲን ስትጠቀሙ ልክ እንደዚህ ሎጊን አድርጋችሁ በአካውንት ብትጠቀሙ በጣም እየተሻለ ነው ማለት ነው። እዚህ ላይ እንደምታዩት ዋት ካን አይ ሄልፕ ዊዝ የሚል አለ። ከዛ ወረድ ብሎ ደግሞ ክሬት ኢሜጅ፣ ሄልፕ ሚ ራይት፣ ሰመራይዝ ቴክስት፣ ብሬንስቶርም የሚሉ እዚህ ብሎች አሉ። እነዚህም እዚህ ላይ መጠቀም ትችላላችሁ። ከዛ ወረድ ብሎ ደግሞ ዋና የቴክስት ፕሮምፕታችሁን የምትጽፉበት አስክ ቻትጂፒቲ የሚል አለ። ስንነካው ልክ እንደዚህ የስልካችንን ኪቦርድ ያመጣልናል ማለት ነው። ስለዚህ ማንኛውንም ቻትጂፒቲን በቴክስት መጠየቅ ስንፈልግ እዚህ ላይ ነው የምንጽፈው ማለት ነው። እስኪ አሁን ብለን የሆነ ነገር እንጠይቀው። እስኪ ዝም ብዬ ዋትስ ዲጂታል ማርኬቲንግ ብዬ እንጠይቀው። ከዛ ይችን የሰብሚት ምልክቷን ቀስቶ ወደ ላይ የምታመለክተዋን ቀስት ነካለው ማለት ነው። ልክ እንደምታዩት በጣም በፍጥነት ያው ሰርች አድርጎልኛል ማለት ነው። እንደዚህ ሰርች ካደረግን በኋላ እዚህ ላይ ታች ላይ የምናያቸው ምልክቶች አሉ። እቺ የኮፒ ምልክት አለች። እቺን ስንነካ ኮፒ አድርገን ወስደን ሌላ ቦታ ላይ ፔስት ማድረግ እንችላለን ማለት ነው። ከዛ ቀጥሎ ደግሞ የላይክ ምልክት አለች። ከዛ ቀጥሎ የዲስላይክ ምልክት አለ። እንደገና ደግሞ ከዲስላይክ ምልክቷ በስተቀኝ በኩል ይህንን እዚህ ላይ ቻትጂፒቲ ጠይቀ ነው ያመጣልን በድምፅ እንዲያነብልን ስንፈልግ የምንጠቀምበት ምልክት ናት ማለት ነው። አሁን እቺን ብነካ ያነብልኛል። Digital marketing is the use of the internet and digital technologies to promote products, services, or brands to people online. Instead of traditional methods like TV or radio ads, digital marketing reaches audiences through websites, social media, search engines, email, and mobile apps. ስለዚህ
በዚህ መልኩ እንደዚህ በድምፅም እንዲያነብልን ማድረግ እንችላለን ማለት ነው። እንግዲህ በድምፅ የሚያነባውን ማጥፋት ስንፈልግ እዚህ ላይ የኤክስ ምልክት አለች፣ እችን እናካታለን ማለት ነው። ሌላ ነገር ደግሞ ከዚህ ከድምፅ ምልክቷ በስተቀኝ በኩል አሁን ይቺ የሼሪንግ ምልክት አለች። ይቺ ለምንድን ነው የምንጠቀምባት? ይህንን እዚህ ላይ ቻት ጂፒቲ ያመጣልንን ነገር ለሰዎች ሸር ማድረግ ስንፈልግ ወይም ደግሞ ለራሳችን ሸር አድርገን በሌላ ጊዜ መጠቀም ስንፈልግ የምንጠቀምባት ናት ማለት ነው። አሁን ይሄ ኮፒ አንድሮል አለ። ይህንን ኮፒ አድርገን ወስደን በቴሌግራም ሊሆን ይችላል፣ በዋትሳፕ ሊሆን ይችላል፣ በኢሜይል ሊሆን ይችላል ለፈለግነው ሰው መላክ እንችላለን፣ ለራሳችን ማስቀረት እንችላለን ማለት። ወይም ደግሞ እዚህ ላይ አሁን እንደምታዩ ፍሪኩዌንትሊ ኮንታክት የማደርጋቸውን ሰዎች ስም አምጥቶልኛል። ከነዚህ ሰዎችን መላክ እችላለሁ። በቴክስትም ለምፈልገው ሰው መላክ እችላለሁ። እንደገና በቴሌግራም ይሄንን ነክቼ ሰርች አድርጌ ለምፈልገው ሰው መላክ እችላለሁ። በኢሜይል መላክ እችላለሁ ማለት ነው። ሌላ ነገር ከዚህ ከሼሪንግ በስተቀኝ በኩል አሁን 3 ነጠብጣብ አለች። እሷን ስንነካት ደግሞ እዚህ ላይ እንደምታዩት ብራንች ኒው ቻት ይላል፣ ሪትራይ ይላል፣ ሰርች ዘ ዌብ ይላል ማለት ነው። ይህንን ብራንች ኒው ቻት የሚለውን ከምንድነው የምንጠቀመው? እችን አሁን ስንነካ ሌላ ብራንች ቻት ከፈተልን ማለት ነው። ስለዚህ አሁን ከዚህ ቀጥለን ሌላ ነገር አሁን መጠየቅ ብንፈልግና ያ የመጀመሪያው ግን እንዳይቀጥልና በሌላ ጊዜ መጠቀም ብንፈልግ ይህንን ኒው ብራንች ቻት የሚለውን መጠቀም እንችላለን ማለት ነው። ሌላ ነገር ደግሞ አሁን ሪትራይ ምትላለች። ይቺ ለምንድነው የምንጠቀምባት? ይሄ አሁን ያመጣልን ካልወደድ ነውና እንደገና ሌላ ነገር ክሬት እንዲያደርግልን ስንፈልግ የምንጠቀምባት ናት ማለት ነው። አሁን ይህንን ሪትራይ ብለው ቻት ጂፒቲ ሌላ ነገር ያመጣልናል ማለት። አሁን ታያችሁ ከዚህ በፊት አለው የተለየ ነው ማለት ያችሁ ሌላ የተለየ ነገር ነው ያመጣልኝ ማለት። ሌላ ነገር አሁን ደግሞ ልቾች ነጠብጣቧን ነክተን ሰርች ዘ ዌብ ይላል ማለት። ይህንን ደግሞ አሁን ለምንድን ነው የምንጠቀምበት? ቻት ጂፒቲ ከዌብ ሰርች አድርጎ እንዲያመጣልን ስንፈልግ ነው ይህንን የምንጠቀምበት ማለት ነው። ከዚህ በፊት ቻት ጂፒቲ ኮመን የሆነ ነገር የሚያውቀው ነገር ነው ያመጣ፣ ግን ከዌብ ሰርች አድርጎ እንዲያመጣልን ስንፈልግ ሰርች ዘ ዌብ የሚለውን ብንነካ ልክ እንደዚህ ከዌብ ሰርች ማድረግ ይጀምራል ቻት ጂፒቲ ማለት ነው። ያያችሁ አሁን ከዌብ ሰርች አድርጎ አመጣልኝ ማለት ነው። አሁን ከዌብ ሰርች ካደረገ በኋላ እዚህ ላይ እንደምታዩት ሶርሶችን አስቀምጦልኛል። ይሄንን ነክተናል ሶርሶችን ያመጣበትን እዚህ ላይ ማየት እንችላለን ማለት። ሌላ ነገር ደግሞ እዚህ በስተቀኝ ኮርነር ላይ 3 ነጠብጣብ አለ። ስንነካ ሸር የሚላለ እዚህ ላይ ይህንን ነክተንን ይህንን ቻት ሸር ማድረግ እንችላለን። እንደገና ፒን ማድረግ ብንፈልግም ይህንን ፒን ማድረግ እንችላለን ማለት ነው። አሁን ይህንን ብነካው ልክ እንደዚህ ፒን ያደርገዋል ማለት ነው። ፒን የተደረገውን የት ላይ ነው የምናገኘው? ይችን ከዚህ በስተግራ ያለችዋን 2 ሰረዝ ስነካ ወደ ቻት ሂስትሪ ይወስደኛል። ቻት ሂስትሪ አሁን እዚህ ላይ እንደምታዩት ፒን አድርጎልኛል ማለት። ልመለስ ወደዛ። ሌላ አሁንም አድ ፒፕል አለ። ይሄንን ለምንድን ነው የምንጠቀመው? ይሄንን ቻት ከሰዎች ጋር በግሩፕ ማየት ስንፈልግ የምንጠቀምበት ነው ማለት። ሌላ ነገር አድ ሆም የሚል አለ። ይሄንን አድ ሆም የሚለውን አሁን ብነካ ልክ እንደዚህ ይመጣልኛል። ከዛ አድለዋለሁ። አሁን ሆም ፔጅ ላይ ብገባ አገኘዋለሁ ማለት። አያችሁ እዚህ ላይ ዋትስ ዲጂታል ማርኬቲንግ ብሎ ሆም ፔጅ ላይ አገኘሁት ማለት። ሌላ ነገር ደግሞ ይህንን ነገር አሁን አርካይቭ ማድረግ ብንፈልግ ልክ እንደዚህ አሁን አርካይቭ ያደርግልኛል ማለት። አርካይቭ ማለት ምን ማለት ነው? አርካይቭ ካደረግነው ሃይድ እናደርገዋለን። ቻት ሂስትሪ ላይ አናገኘውም ማለት ነው። የት ላይ ነው የምናገኘው? አሁንም እዚህ ላይ በስተግራ በኩል ኮርነር ላይ ያለችዋን 2 ሰረዝ ስንነካ እዚህ በስተቀኝ ኮርነር ላይ የፕሮፋይል ምልክታችን ያመጣልናል። ከዛ እሷ ላይ ነክተን የት እንሄዳለን? ቀጥታ ዳታ ኮንትሮል የሚላለ ወደ ታች ወረድ ስንል ማለት ነው። እሱን ስንነካ እዚህ ታች መጨረሻ ላይ ቪው አርካይቭ ቻትስ የሚላለ እሱን ስንነካ አርካይቭ ያደረግነውን እዚህ ላይ ማግኘት እንችላለን ማለት ነው። አን አርካይቭ ማድረግ ከፈለግን ይህንን እንዴት ነው ማድረግ ያለብን? ይህንን ጫን አድርገን ስንይዘው አን አርካይቭ እና ዲሊት የሚል ይመጣልናል። አን አርካይቭ እናደርገዋለን ማለት ነው። አሁን ወደ መጀመሪያው እንመለስ። ሌላ ነገር ደግሞ እዚህ ላይ አሁንም በስተቀኝ ኮርነር ካየናት ከ3 ነጠብጣቧ በስተግራ በኩል ይቺ የእርሳስ ምልክት አለች። እሷን ስንነካ ወደ ኒው ቻት ይወስደናል ማለት ነው። ስለዚህ ኒው ቻት ላይ ማድረግ ስንፈልግ ይችን ነክተን ወደ ኒው ቻት መሄድ እንችላለን። ብዙ ጊዜ ቻት ጂፒቲን ብቻ ሳይሆን ሌሎች ኤአይዎችንም ስንጠቀም በሆነ ነገር ጉዳይ ላይ ቻት ስናደርግ ቆይተን በሌላ ጉዳይ ላይ እንደገና ቻት ማድረግ ስንፈልግ ኒው ቻት ላይ ብንጠቀም በጣም ጥሩ ነው ማለት ነው። ምክንያቱም ኤአይዎች ብዙ ጊዜ እንደነገርኳቸው የሆነ ነገር ቻት ስናደርግ ቆይተን ሌላ ነገር እንደገና ቻት ማድረግ ስንፈልግ የመጀመሪያው የማስታወስ ባህሪ ስላላቸው ከመጀመሪያው ጋር ሊያያይዙብን ይችላል ማለት ነው። አዲሱን ጉዳያችንን ከመጀመሪያው ጋር ሊያያይዙብን ስለሚችል ኒው ቻት ላይ አድርገን ብንጠቀም በጣም የተሻለ ነው ማለት። ሌላ ነገር ከዚህ ሳንወጣ አሁን የማሳያችሁ ነገር እዚች ከላይ በስተቀኝ ኮርነር ላይ ይቺ የሪንግ ምልክት አለች። ይቺ የሪንግ ምልክት ምንድናት? ቴምፖራሪ ቻት ትባላለች። ስለዚህ ይችን ስንነካ ወደ ቴምፖራሪ ቻት ይወስደናል። እዚህ ላይ ቴምፖራሪ ቻት ብሎ ኖት ኢን ሂስትሪ ይለናል ማለት ነው። ቻት ሂስትሪ ላይ አናገኝም ለማለት ወይም ኖ ሚሞሪ ይለናል። ቻት ጂፒቲ ይህንን ከተጠቀምን በኋላ ይህንን ሚሞራይዝ ማድረግ አይችልም ወይም ቻት ጂፒቲ ሚሞራይዝ አያደርገውም ማለት ነው። ወይም ከተጠቀምን በኋላ ወዲያውኑ ያጠፋዋል ማለት ነው። ስለዚህ ኖ ሞዴል ትሬኒንግ ይላል። ይሄ ደግሞ ለምንድን ነው የምንጠቀመው? ብዙ ጊዜ ኤአይዎች እንግዲህ እዚህ ላይ ቻት የምናደርጋቸውን ነገሮች ቀጣዩ ሞዴል ትሬን ለማድረግ ይጠቀሙበታል። ነገር ግን ቴምፖራሪ ቻት ላይ ካደረግነው ያንን ያስገባነውን መረጃችንን ቀጣዩ ሞዴላቸው
ትሬንድ ለማድረግ አይጠቀሙበትም ማለት ነው። ስለዚህ ይህንን ኮንቲኒው እንልና ልክ እዚህ ላይ ቴምፖራሪ ቻት ላይ ያመጣልናል ማለት። እንግዲህ ቴምፖራሪ ቻት ለምንድን ነው መጠቀም ያለብን? አንዳንዴ ሴንሲቲቭ የሆኑ መረጃዎችን እዚህ ኤአይ ላይ አመጠን መጠቀም እንፈልግ ይሆናል። በዛን ጊዜ ሴንሲቲቭ ከሆኑና ሌላ ሰው ሼር የማናደርጋቸው ከሆኑ ቴምፖራሪ ቻት ላይ አድርገን ነው መጠቀም ያለብን ማለት ነው። ምክንያቱም ቻት ጂፒቲ ምንም ስቶር አያደርጋቸውም፣ ሚሞራይዝም አያደርጋቸውም። ቀጣዩን ሞዴልም ትሬን ለማድረግ አይጠቀምባቸው ማለት ነው። ወዲያውኑ እንደተጠቀም ይጠፋሉ ማለት። ስለዚህ እንደዚህ አይነት ሴንሲቲቭ ዳታ ሲኖራቸው ቴምፖራሪ ቻት ላይ ብትጠቀሙ በጣም ይመከራል ማለት ነው። ከዛ ከቴምፖራሪ ቻት ደግሞ ወደ ኖርማል ቻት መምጣት ስንፈልግ አሁን እዚህ ላይ በስተቀኝ ኮርነር ላይ የሪንግ ምልክቷ ላይ አሁን የራይት ምልክት አለ። እሷን ስንነካት ወደ ኖርማል ቻት ይወስደናል ማለት ነው። ሌላ ነገር ደግሞ ከዚህ ከቴምፖራሪ ቻቷ በስተግራ በኩል ይቺ የሰው ምስል የምትመስልና የፕላስ ምልክት አለ። ይቺ ለምንድን ነው የምንጠቀማት? ቻት ጂፒቲ ላይ በግሩፕ ቻት ማድረግ ስንፈልግ ነው ማለት። ቻት ጂፒቲ ላይ ሰዎችን ኢንቫይት አድርገን በግሩፕ ቻት ማድረግ እንችላለን። አሁን እስኪ ልግባና እንዴት እንደምንጠቀም ላሳያችሁ። ልክ እንደዚህ ይመጣልናል። ከዛ ስታርት ግሩፕ ቻት የሚለው ትነኩታላችሁ ማለት። ከዛ ልክ እንደዚህ ይመጣልናል። ከዛ ይቺ ካስተማይዝ ቻት ጂፒቲ እና ኢንቫይት ዊዝ ሊንክ የምትላለች ማለት ነው። አሁን ሰዎችን ኢንቫይት የምናደርገው እንዴት ነው? ይችን ኢንቫይት ዊዝ ሊንክ የምትለዋን ስንነካ ሊንክ ይሰጠናል። ይህንን ሊንክ ኮፒ አድርገን ወይም እዚሁ ላይ ደግሞ ልክ እንደዚህ ሲያመጣልን በቴሌግራምም በኢሜይልም በፈለግ ነው የመልክት መለዋወጫ ዘዴ ለሰዎች ሸር አድርገን አብረን ቻት ማድረግ እንችላለን ማለት ነው። ካስተማይዝ ቻት ጂፒቲ የምትለዋ ደግሞ ምንድነው የምትጠቅመ? እዚህ ላይ የግሩፓችንን ዲቴል በማስቀመጥና ቻት ጂፒቲ እንዴት ሪስፖንድ እንደሚያደርግ እዚህ ላይ ካስተማይዝ ማድረግ ላለን ማለት ነው። ላይ ሪስፖንድ የምትላለች እሷን ስንነካ ሪስፖንድ አውቶማቲካሊ ወይም ደግሞ ዌን ሜንሽን የሚላለ። አሁን እዚህ አውቶማቲካሊ ካደረግነው ማንም ሰው የሆነ ነገር ሲጽፍ ቻት ጂፒቲም አውቶማቲካሊ ሪስፖንድ ያደርጋል ማለት ነው። ይህን ዌን ሜንሽን የምትለዋ ላይ ካደረግነው ግን ቻት ጂፒቲን ሜንሽን ስናደርገው ብቻ ነው ሪስፖንድ የሚያደርገው ማለት ነው። አሁን ሁለቱም ላይ አድርጌ ላሳያል። አሁን ያለው ሪስፖንድ የሚለው አውቶማቲካሊ ላይ ነው። ሃይ ብለው ቻት ጂፒቲ ማብሮ ሃይ ይላል ማለት አያችሁ፣ ሃይ ዋትስአፕ ላይ ማለት ነው። ስለዚህ ይህንን ኢንቫይት ያደረግናቸው ሰዎች ይህንን ቴክስት አሁን ያዩታል፣ እነሱ ሪስፖንድ ማድረግ ይችላሉ ማለት። ግን አሁን ቻት ጂፒቲ ደግሞ ሪስፖንድ እንዳያደርግና ሜንሽን ስናደርጉ ብቻ ሪስፖንድ እንዳያደርግ የምንፈልግ ከሆነ አሁንም እዚህ ላይ ካስተማይዝ ቻት ጂፒቲ የምትለዋ ላይ እንገባና እዚች ሪስፖንድ የምትለዋ ላይ ገብተን ወይም ሜንሽን የሚለውን እናደርግና ከዛ ሴቭ እናደርገዋለን ማለት ነው። አሁን ሃይ ብለው ቻት ጂፒቲ ሪስፖንድ አያደርግም ማለት ነው። ሃይ አሁን አያችሁ ቻት ጂፒቲ አሁን ሪስፖንድ አላደረገም። ሃይ ቻት ጂፒቲ ብለው ግን ሪስፖንድ ያደርጋል ማለት ነው። እስኪ አሁን ሃይ ቻት ጂፒቲ ልበለው። አሁን ሃይ ቻት ጂፒቲ ብየዋለሁ። አያችሁ አሁን ልክ እንደዚህ ሪስፖንድ አደረገልኝ ማለት ነው። ስለዚህ ይህንን ግሩፕ ቻት ላይ በማድረግ በግሩፕ ከሰዎች ጋር አብረን ቻት ማድረግ እንችላለን ማለት ነው። አሁን ከዚህ ከግሩፕ ቻት መውጣት ስንፈልግ ደግሞ ይችን ከላይ ያለችዋን ይችን አሁን የእርሳስ ምልክቷን ነክተን ኒው ቻት ላይ እናደርገዋለን ማለት ነው። ሌላ የማሳያችሁ ነገር ደግሞ እዚሁ ላይም አስክ ቻት ጂፒቲ በምትለዋ በስተግራ በኩል የፕላስ ምልክት አለች። እሷን ስንነካት እንደምታዩት ካሜራ፣ ፎቶስ፣ ፋይልስ፣ ክሬት ኢሜጅ፣ ቲንኪንግ፣ ዲፕ ሰርች፣ ዌብ ሰርች፣ ኩዊዝ፣ ኤክስፕሎር አፕስ የሚሉ ነገሮች አሉ ማለት ነው። ይህንን ካሜራውን ለምንድን ነው የምንጠቀም? እዚሁ ላይ ፎቶ አንስተን ቻት ጂፒቲ ላይ ኢሜጅ አፕሎድ ማድረግ ስንፈልግ ነው የምንጠቀምበት ማለት ነው። ይህን ብነካ ልክ እንደዚህ እንደምታዩት አሁን ፎቶ አንስቼ እዚህ ላይ ቻት ጂፒቲ ላይ አፕሎድ ማድረግ እችላለሁ ማለት ነው። ፎቶ የሚለውን ስንነካ ደግሞ ከስልካችን ጋላሪ ላይ ፎቶ አፕሎድ ማድረግ እንችላለን ማለት ነው። ይህንንም ፋይል የሚለውን ብንነካ የስልካችን ፋይል ማስቀመጫ ላይ ሄደን ፋይል አፕሎድ ማድረግ እንችላለን ማለት ነው። ሌላ ነገር አሁን ደግሞ ክሬት ኢሜጅ የሚላለ ማለት ነው። ቻት ጂፒቲ ላይ እንደሚታወቀው ኢሜጅ ክሬት ማድረግ እንችላለን። ስለዚህ ኢሜጅ ክሬት ማድረግ ስንፈልግ እዚህ ላይ አድርገን ነው ክሬት ማድረግ ያለብን ማለት ነው። ስለዚህ አያችሁት አሁን ይህን ስነካውን ኢሜጅ የሚል ከላይ መጣ። ከዚህ በኋላ ኮምፒውተራችንን እዚህ ላይ ጽፈን ኢሜጅ በቀላሉ ክሬት ማድረግ እንችላለን ማለት ነው። አሁን አንድ ኢሜጅ ክሬት ላድርግና ላሳያችሁ እስኪ አሁን አንድ ኢትዮጵያዊት ሴት ቡና እያፈላች የሚያሳይ ፎቶ ክሬት አድርግልኝ ልበሉ። የቀስት ምልክቷን ነካለን። ኢሜጅ ክሬት ሲያደርግ እንግዲህ ትንሽ ጊዜ ሊፈጅ ስለሚችል ትንሽ ተጠብቁታላችሁ። ልክ እንደምታዩት እንግዲህ የሚገርም ኢሜጅ ነው ክሬት ያደረገልን ማለት ነው። ይህን ኢሜጅ እዚህ ላይ ላይክ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። እንደገና ይችን የቀስት ምልክቷን ነክታችሁ ደስ ካላላችሁ ሪትራይ የሚል ብታደርጉ አዲስ እንደገና ይሞክርላችኋል ማለት ነው። ደግሞ እዚህ ላይ ሪፕላይ ቱ ቻት ጂፒቲ የሚለው ላይ እንዲያስተካክላላችሁ የምትፈልጉትን ነገር ነክታችሁ እንዲያስተካክልላት ማድረግ ትችላላችሁ ማለት ነው። ይህን ደግሞ በሙሉ ልክ እንደዚህ ብናደርገው አሁን እዚህ ሴቭ እና ሼር የሚል ያመጣላችኋል። እዚህ ላይ ሴቭ ማድረግ ትችላላችሁ። ልክ ሼር የሚለውን ብትነኩ ደግሞ ሼር የምናደርግበት ሊንክ ያመጣልናል ማለት ነው። ስለዚህ ይህንን ሊንኩን ኮፒ አድርገን ወይም እዚህ ላይ ቴሌግራም ላይ ኤስኤምኤስ ላይ ወይም ደግሞ በኢሜይላችን ሼር
እናደርጋለን ማለት ነው። ሌላ ነገር ደግሞ አሁን የፕላስ ምልክቷ ላይ የምናገኛት እቺ ቲንኪንግ የምትላለች ማለት ነው። እቺ አሁን ቲንኪንግ የምትለዋ ለምንድን ነው የምንጠቀምባት? እስካሁን ስንጠቀም የነበረው አሁን ዝም ብለን ኢንስታንት ሞድ ላይ አድርገን ነው ማለት ነው። ኢንስታንት ሞድ ለምንድን ነው የምንጠቀምበት? ነገሮችን ቻትጂፒቲ በፍጥነት ሊያመጣልን ስንፈልግና ቀለል ያሉ ነገሮችን ስንፈልግ የምንጠቀምበት ነው። ግን ከበድ ያሉና ኮምፕሌክስ የሆኑ ፕሮብለሞችን ቻትጂፒቲን በምንጠይቅበት ጊዜ ግን እዚች ላይ ይችን ቲንኪንግ ላይ ነው ማድረግ ያለብን ማለት ነው። አሁን ላይ ቲንኪንግ የምናደርገው ከሆነ ትንሽ ስፒዱ ሊቀንስ ይችላል፣ ግን የተሻለ መልስ ነው የሚያመጣልን ማለት። ስለዚህ ስህተት ሊቀንስላቸው የምትፈልግ ከሆነና ኮምፕሌክስ የሆኑ ነገሮችን ቻትጂፒቲ በምትጠይቁበት ጊዜ ለምሳሌ እንደ ሎጂክ፣ ማቴማቲክስ፣ ኮዲንግ ያሉ ነገሮች በምትጠይቁበት ጊዜ ቲንኪንግ ላይ ነው ማድረግ ያለባችሁ ማለት ነው። እንደገና እዚህ ላይ ደግሞ አሁን ዲፕ ሪሰርች የምትላለች። ዲፕ ሪሰርች የምትለዋ ለምንድን ነው የምትጠቅመው? ዲፕ ሪሰርች እንግዲህ ለሪሰርች ተብሎ እየተሰራ ቱል ነው ማለት ነው። ስለዚህ ቻትጂፒቲ ላይ ሪሰርች መስራት የምንፈልግ ከሆነና ወይም በቻትጂፒቲ ታግዘን ሪሰርቻችንን መስራት የምንፈልግ ከሆነ እዚህ ዲፕ ሪሰርች ላይ አድርገን ነው መጠቀም ያለብን ማለት ነው። አሁን ቪዲዮ ስለሚረዝምብኝ እዚህ ላይ ሪሰርች እየሰራሁ አላሳያችሁም፣ ግን ለሪሰርች ተብሎ እየተሰራ ቱል መሆኑን ማወቅ መቻል አለባችሁ። እንደገና እዚህ ላይ ደግሞ ዌብ ሰርች የምትላለች። እቺ ደግሞ ለምንድን ነው የምንጠቀምባት? ቻትጂፒቲ ከዌብ መረጃዎችን ሰርች አድርጎ እንዲያመጣልን በምንፈልግበት ጊዜ ነው እችን መጠቀም ያለብን ማለት ነው። ምክንያቱም ዌብ ሰርች ላይ ካላደረግነው ቻትጂፒቲ ዝም ብሎ ከዚህ በፊት የሚያውቃቸው ነገሮች ራሱ ትሬን የሆነበት ነገሮች ነው የሚያመጣልን ማለት ነው። ግን አፕቱዴት የሆነ ወይም ሪል ዳታ በምንፈልግበት ጊዜ ለምሳሌ ዜናዎች በምንፈልግበት ጊዜ ዌብ ሰርች ላይ ብናደርገው በጣም የተሻለ ነው ማለት ነው። ሌላ ነገር ደግሞ ኩዊዝ የምትላለች። ኩዊዝ የምትለዋን ለምንድን ነው የምንጠቀምባት? እች ቱል ብዙ ጊዜ ለጥናት ነው የሚጠቅመው ማለት ነው። ተማሪዎች በሚያጠኑበት ጊዜ እዚህ ላይ አሁን ይችን ኩዊዝ ላይ አድርገው ጥያቄ ቻትጂፒቲ እየፈጠረላቸው የጥያቄውን አይነት ቻትጂፒቲ እያየ እየመዘነ ከባድ ይሁን ቀላል ይሁን ምን አይነት ጥያቄ ይሁንላችሁ እያለ እዚህ ላይ ክሬት ስለሚያደርግላቸው ለጥናት በጣም ያግዛቸዋል ማለት ነው። ስለዚህ ይህንን ቱል ለምንጠቀመው ቻትጂፒቲ ጥያቄ ክሬት እንዲያደርግልን እንፈልግ ነው ይሄን የምንጠቀመው ማለት እና ለተማሪዎች እና ለወላጆች ደግሞ የልጆቻቸውን ፐርፎርማንስ ለማየት በሚፈልጉበት ጊዜ በዚህ ላይ አድርገው ቻትጂፒቲ ጥያቄዎችን ክሬት እያደረግላቸው ልጆቻቸውን እየጠየቁ የልጆቻቸውን ፐርፎርማንስ በቀላሉ መለየት ይችላሉ ማለት ነው። ሌላ እንደገና ደግሞ እዚህ ላይ አሁን ኤክስፕሎር አፕስ የሚላሉ። ይህንን ኤክስፕሎር አፕስ የሚለውን ለምንድነው የምጠቀመው? ቻትጂፒቲ በእያንዳንዱ በምንፈልገው ዲሲፕሊን ላይ ትሬንድ የሆኑ ስፔሻል ጂፒቲስ የሚባሉ አፕሊኬሽኖች አሉ። እነሱን ስንፈልግ ነው የምንጠቀመው ማለት ነው። እስኪ አሁን እንካውና እንዴት አድርገን መጠቀም እንደምንችል አሳያል። አያችሁ እዚህ ላይ አፕስ የሚላለ ከዛ ደግሞ ጂፒቲስ የሚላለ ማለት ነው። እነዚህ አሁን እዚህ ላይ አፕስ የሚለውን ስንነካ ልክ እዚህ ላይ ያሉ እዚህ ላይ እዚህ ቻትጂፒቲ ላይ ሆናችሁ የምትጠቀሟቸውን ኤክስተርናል አፖችን ያመጣልን ማለት ነው። ለምሳሌ ኤርቴብል የሚል አለ፣ ቡኪንግ.ኮም የሚል አለ፣ ካንቫ፣ ላቤብል እነዚህ ሁሉ የራሳቸው የሆነ ጥቅም አላቸው። ለምሳሌ አሁን ካንቫን ብንወስድ ካንቫ እንደሚታወቀው እንግዲህ ለግራፊክ ዲዛይን ነው የምንጠቀምበት። እዚህ ላይ ቻትጂፒቲ ላይ ሆነን በቻትጂፒቲ ላይ ታግዘን ካንቫን መጠቀም እንችላለን ማለት ነው። ይህንን ጂፒቲስ የምንለውን ደግሞ ብንነካ እዚህ ላይ ሰርች የምናደርግበት ቦክስ ያመጣልናል ማለት ነው። በጣም ብዙ አፖችን ነው የሚያመጣልን ማለት ነው። ለተለያየ ዲሲፕሊን የምንጠቀማቸውን ብዙ አፖችን የሚያመጣልን ማለት ነው። ስለዚህ እነዚህ አፕስ ወይም ጂፒቲስ የምንላቸው በሆነ ኤሪያ ላይ ትሬንድ የተደረጉና የሆነ ስፔሲፊክ የሆነ ነገር መስራት ስንፈልግ የምንጠቀምባቸው ናቸው ማለት ነው። ስለዚህ በጣም ብዙ አሉ። ከፋፍሎ አስቀምጧቸዋል። ፊቸርድ ይላል፣ ትሬንዲንግ ይላል፣ እንደገና ባይ ቻትጂፒቲ ይላል። እነዚህ በቻትጂፒቲ የተፈጠሩ ጂፒቲስ ወይም አፕስ ናቸው ማለት ነው። በጣም ብዙ ናቸው ኤኒዌይስ ማለት ነው። ስለዚህ እናንተ ኮዲንግ ስትፈልጉ ሊሆን ይችላል፣ ግራፊክ ዲዛይን ስትፈልጉ ሊሆን ይችላል፣ ራይቲንግ ስትፈልጉ ሊሆን ይችላል። ለእያንዳንዱ የምትጠቀሙባቸው አፖች አሉ። እነዛን መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እነዚህን ጂፒቲዎች ስትጠቀሙ ጥቅሙ ምንድን ነው? ኦልሬዲ እናንተ በምትሰሩበት ኤሪያ ላይ ትሬንድ ስለሆኑና ስለሚያውቁ እንደዚህ ይህንን ስራልኝ በዚህ መልኩ ስራልኝ ብላችሁ ፕሮምፕት መጻፍ አይጠበቅባችሁ ማለት ነው። ጀስት መስራት የምትፈልጉ ነገር ብትነግሯቸው ይሰሩላችኋል ማለት ነው። ስለዚህ ድካም ይቀንሳሉ፣ ጊዜን ያሳጥራሉ እነዚህ ብትጠቀሙ ማለት ነው። ለምሳሌ አሁን እስኪ ካንቫን እንዴት አድርገን እንደምንጠቀም ነው። ካንቫ የሚለውን እንነካለን። ከዛ ስንነካው ልክ እንደዚህ ስታርት ቻት የሚል ያመጣላችኋል። ኮኔክት የሚልም ሊያመጣላችሁ ይችላል። ኮኔክት የሚል ካመጣላችሁ እናንተ ኮኔክት የሚለውን ትነኩና ኮኔክት ታደርጉታላችሁ ማለት ነው። ያው ኮኔክት አልጠይቀኝም ዝም ብዬ ስታርት ቻት ለዋለሁ። ከዛ በኋላ ልክ እዚህ ላይ ሎጎ ክሬት አድርግልኝ ልትሉ ትችላላችሁ። ፕሬዘንቴሽን ክሬት አድርግልኝ ልትሉ ትችላላችሁ። ሶሻል ሚዲያ ፖስት ክሬት አድርግልኝ ልትሉ ትችላላችሁ ማለት ነው። ያው የአሚቦ አካዳሚ ሎጎ ክሬት አድርግልኝ ልበሉ። ክሬት ሎጎ ፎር አሚቦ አካዳሚ ያልኩት ከዛ እቺ ኔክስት ምልክቷን ነካለው ማለት ነው። ክሬት አድርጎ እስከሚጠብቅ እንግዲህ በትዕግስት ትጠብቁታላችሁ። አያችሁ ልክ እንደዚህ ክሬት አደረገልኝ ማለት ነው። ከዛ ይህንን እንደዚህ ስትነኩት ልክ እንደዚህ መጣላችኋል። ሴቭ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ እዚሁ ላይ ቻትጂፒቲ ላይ ሆናችሁ ካንቫን በዚህ መልኩ መጠቀም ትችላላችሁ። ሌሎችንም እዚህ ላይ መጠቀም ትችላላችሁ ማለት ነው።
ልመለስና አንዳንዶች ሌሎችንም እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ። እዚህ ላይ booking.com የሚለውንም አሁን መጠቀም ብንፈልግ ልክ ይህንን እንነካዋለን ማለት ልክ ይህንን ስንነካው ኮኔክት የሚል ይመጣላችኋል። ልክ እዚህ ኮኔክት booking.com የሚል ይመጣል። እሱን ትነኩታላችሁ ማለት ልክ አያችሁ። እዚህ ላይ አሁን booking.com ብሎ ከታች የምንጽፍበት መጣልን ማለት ነው። ስለዚህ እዚሁ ላይ ቻትጂፒቲ ላይ ሆናችሁ አሁን booking.com መጠቀም ትችላላችሁ። ሌሎችንም በዚህ መልኩ ነው የምንጠቀመው ማለት ነው። አሁን ይህንን እዚህ ላይ ኮኔክት ካደረግነው እዚህ የፕላስ ምልክቷን ስንነካ እዚህ ላይ አሁን መጥቶ እናገኘዋለን። ያችሁ booking.com ከዚህ እንዲጠፋልኝ ስንፈልግ ደግሞ ምንድነው የምናደርገው? እዚህ በስተግራ በኩል ያለችዋን ሁለት ሰረዝ እንነካና ወደ ፕሮፋይል ምልክታችን እንሄዳለን ማለት ከዛ ፕሮፋይል ምልክቱን ስነካ ልክ እዚህ ላይ አፕ የሚል ይመጣል። ይህንን አፕ የሚለውን እነካለሁ ማለት ከዛ እዚህ ላይ አሁን አያችሁ ኮኔክት ያደረኩት booking.com የሚል አለ። እሱን እነካዋለሁ። እሱን እነካና ልክ እንደዚህ ዲስኮኔክት ማድረግ እችላለሁ ማለት ነው። ከዚህ ልወጣ። ሌላ ነገር አሁን እዚህ ላይ የማሳያችሁ ነገር አሁን እዚህ ላይ ዋትስ ዲጂታል ማርኬቲንግ ብዬ ስጠይቆ ያመጣልኝ አይታችኋል። ግን ይሄንን ፕሮምፕቴን ዋትስ ዲጂታል ማርኬቲንግ የሚለውን እንደገና ኤዲት ማድረግ በፈልግ እዚህ ላይ አናረጋትና ኮፒ ሴሌክት ቴክስት ኤዲት ሜሴጅ እና ሼር የሚል ይመጣላችኋል። አሁን ይችን ኤዲት ማድረግ ብትፈልጉ ይችን ነክታችሁ ልክ እንደዚህ ይመጣላችሁ። አሁን እዚህ ላይ ኤዲት አድርጋችሁ እንደገና ሰርች ማድረግ ትችላላችሁ ማለት ነው። ሌላ ነገር አሁን እዚሁ ላይ ከዚህ ሳንወጣ የማሳያችሁ ነገር ቢኖር ይሄንን አሁን እንደዚህ ሴሌክት ማድረግ ትፈልጉ የምትፈልጉበት ቦታ ላይ ትሄዱና ጫን አድርጋችሁ ትይዙታላችሁ። ከዛ ሁሉ ሴሌክት ማድረግ የምትፈልጉ ከሆነ ልክ እንደዚህ ኤሌክት ኦል የሚል ይመጣላችኋል። ኤሌክት ኦል የሚለውን ስትነኩ ከዛ ኤሌክት ያደርግላችኋል። ከዛ ኮፒ የሚለውን ነክታችሁ ወስዳችሁ ፔስት ማድረግ ትችላላችሁ ማለት ነው። የተወሰነ ፓርቱን ደግሞ ሴሌክት አድርጋችሁ ኮፒ ማድረግ ብትፈልጉ የምትፈልጉ ቦታ ላይ ትሄዱና ጫን አድርጋችሁ ትንሽ ትቆያላችሁ ማለት ከዛ ልክ ሴሌክት የምታደርጉበት ልክ እንደዚህ ይመጣላችኋል። ከዛ እስከምትፈልጉበት ቦታ ልክ እንደዚህ እያንሸራተታችሁ ልክ እንደዚህ እያንሸራተታችሁ የምትፈልጉበት ቦታ ላይ ቆማላችሁ ማለት ከዛ ኮፒ ሊመጣላችኋል። ኮፒ ትሉታላችሁ ማለት ነው። ሌላ ነገር አሁንም የማሳያችሁ ነገር ደግሞ እዚህ በስተግራ ኮርነር በኩል ጄት ፕላስ የሚላል የቻትጂፒቲ ፍሪ አካውንታችሁን ወደ ጎና ወደ ፕላስ አፕግሬድ ማድረግ ብትፈልጉ እዚህ ላይ ገብታችሁ አፕግሬድ ማድረግ ትችላላችሁ ማለት ነው። አሁን እዚህ ላይ ጎ የሚለው ላይ ብናደርገው የጎን እና የፍሪውን ልዩነት ያሳያችኋል። ፕላስ ላይ ብናገኘው የፍሪ እና ፕላስ ላይ ስታደርጉ የምታገኟቸውን ጥቅሞች ያሳያችኋል ማለት ነው። ሌላ ነገር አሁን ይህችን ጌት ፕላስ ከምትለዋ በስተግራ በኩል ሁለት ሰረዛለች። እችን ስንነካት ልክ እንደዚህ ይመጣልናል። ይሄ ሳይድ ባር በመባል ይታወቃል ማለት ነው። አሁን እዚህ ላይ ፕሮጀክት የሚል አለ። እዚህ ላይ አድርገን ፕሮጀክት ክሬት ማድረግ እንችላለን። ፕሮጀክት ለምንድን ነው የምንጠቅመው? ብዙ ጊዜ የሆነ ነገር በምንሰራበት ጊዜ ለምሳሌ ቲሲስ ሊሆን ይችላል ወይም ሌላ ሪሰርች ሊሆን ይችላል። በምንሰራበት ጊዜ ሪሶርሶችን አንድ ላይ አድርገን የሆነ ዳይሬክሽን ሰጠነው ሁሉን የምንፈልገውን ነገር አንድ ላይ ማስቀመጥ ስንፈልግ የምናደርግበት ነው ማለት ነው። ስለዚህ ስለ ቲሲስ የምንሰራ ከሆነ እዛ ለቲሲስ የሚያስፈልጉን ነገሮች ሪሶርሶችን በሙሉ እዚህ ላይ እናስቀምጣለን። የሆነ ዳይሬክሽንም ልንሰጠው እንችላለን። ለምሳሌ ፎርማት ስትጽፍ ፎርማቱን እንደዚህ አይነት ፎርማት ተጠቅም ልንለው እንችላለን። ወይም ቶኑን ፕሮፌሽናል ቶን ተጠቀም ልንለው እንችላለን። የፈለግነውን ቶን አድርገን እዛ ላይ ዳይሬክሽን እንሰጠዋለን። በዛ መልኩ ክሬት ያደርግልናል ማለት ነው። እንዴት ነው አሁን ክሬት የምናደርገው? እዚህ ላይ እንመጣና ኒው ፕሮጀክት ይላል። አሁን ቲሲስ ልበለው። ቲሲስ ብዬ ስም ሰጠዋለሁ። ከዛ ክሬት ፕሮጀክት የሚል ይመጣል። ክሬት ፕሮጀክት ይለዋለሁ ማለት አያችሁ። ከዛ በኋላ አሁን እዚህ ቲሲስ የሚል ፕሮጀክት ክሬት አደረኩ ማለት ነው። ከዛ ሶርስ የሚል አለ። እሱን ስንነካው ልክ እንደዚህ አድ ሶርስ የሚል ይመጣልኛል። አሁን እዚህ ላይ ከስልካችን ፋይል ላይ ካለን ከዛም ልናመጣ እንችላለን። ከዋን ድራይቭ ያስቀመጥነው ፋይል ካለን ዋን ድራይቭ የሚያመጣል። ጉግል ድራይቭ ላይ ካለን ከጉግል ድራይቭ የሚያመጣልናል። ስልካችን ላይ ያለ ፋይል ካለን እዚህ ላይ ነክተን እዚህ ላይ ወስደን አፕሎድ ማድረግ እንችላለን። ከዛ በኋላ በዛ መልኩ መጠቀም እንችላለን ማለት ነው። ሌላ ነገር አሁን እዚህ ላይ ኢሜጅም የሚላለ ይህንን ኢሜጅ የሚለውን ስንነካው እዚህ ትራይ ስታይል ኦን አን ኢሜጅ የሚላለ እነዚህ ለምንድን ነው የሚጠቅሙን? አሁን እነዚህን እንደ ሪፈረንስ ተጠቅመን የራሳችንን ፎቶ አስገብተን ወይም የምንፈልገውን ኢሜጅ አስገብተን በዚህ መልኩ እንዲሰራልን ስንፈልግ ነው ማለት ነው። ለምሳሌ አሁን ይሄን ቦልድ የሚለውን ብነካ አሁን ቹዝ ፎቶ ይለኛል ወይም ቴክ ሰልፊ ይለኛል ማለት ነው። በሰልፊ ማስገባት ትችላላችሁ፣ በፎቶ ማስገባት ትችላላችሁ ማለት ነው። እዚህ ጋር ካስገባው በኋላ ልክ ይህንን አስመስሎ የራሴን ፎቶ ያመጣልኛል ማለት ነው። ስለዚህ እነዚህ ጥቅማቸው ይሄ ነው። ስለዚህ እነዚህ አሁን ልክ ሪፈረንስ ናቸው። ሌላ ነገር ደግሞ ማይ ኢሜጅ የሚላለ አሁን እዚህ ከዚህ በፊት ክሬት ያደረግናቸው ኢሜጆች እዚህ ካሉ ልክ እዚህ ላይ ያመጣልናል ማለት ነው። እዚህ ላይ ደግሞ ዲስክራይብ አን ኢሜጅ የሚላለ እዚህ ላይም እንደገና ፕሮምፕት አስገብተን የራሳችንን አዲስ ኢሜጅ ክሬት ማድረግ እንችላለን። ወይም ሪፈረንስ ኢሜጅ እዚህ ላይ ይህንን ነክተን ማለት ገባንለት በኋላ ከዛ ወስደን ያንን ኤዲት እንዲያደርግልን ኢንሃንስ እንዲያደርግልን ልንጠቀም እንችላለን ማለት ነው። ስለዚህ ኢሜጅ ክሬት በምታደርጉበት ጊዜ ወይም ኢንሃንስ በምታደርጉበት ጊዜ የሆነ ፎቶ አስገብታችሁ እዚህ ላይ ኢንሃንስ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ሌላ ነገር እዚህ ላይ አፕግሬድም የምትላለች እዚህ ላይ ገብታችሁ ልክ ወደ ቻትጂፒቲ ጎና ወደ ቻትጂፒቲ ፕላስ አፕግሬድ ማድረግ ትችላላችሁ። እዚህ ላይ ተጠቅማችሁ ማለት ነው። ሌላ ነገር እዚህ
እዚህ ላይ ደግሞ እዚህ የምታዩቸው ነገሮች ሪሰንት የሚላለ ቻት ሂስትሪ ነው ማለት ከዚህ በፊት ቻት ያደረግናቸውን ነገሮች በሙሉ እዚህ ላይ ማድረግ እንችላለን ማለት ነው። ስለዚህ እዚህ ላይ ያሉትን መጠናው ይህንን እንደዚህ አድርገን ነክተን መክፈት እንችላለን። አያችሁ አሁን እዚህ ላይ ቅድም ኢሜጅ ያደረጉበት ነው ወደዛ አመጣልኝ ማለት። ሌላ ነገር ደግሞ ይህንንም ልክ እንደዚህ ነክታችሁ አሁን ፒን ማድረግ ትችላላችሁ፣ ሪኔም ማድረግ ትችላላችሁ፣ እንደገና አርቱ ፕሮጀክት ማድረግ ትችላላችሁ ማለት ነው። ፕሮጀክት ካላችሁ ወደዛ ፕሮጀክት አድ ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ ማለት ነው። ለምሳሌ ይህን ፒን ባደረገው መጀመሪያ ላይ ሄዶ ይቀመጣል ማለት ነው። ስለዚህ ፒን ስታደርጉ የሚጠቅማችሁ ነገር በጣም ብዙ ቻት ሂስትሪ ካላችሁና መጀመሪያ ላይ እንዲመጣላችሁ የምትፈልጉት ካለ እዛ ላይ ፒን ስታደርጉት በመጀመሪያ ላይ ይመጣላችኋል ማለት ነው። ከፒን ደግሞ ማስወጣት ከፈልጋለ ብላችሁ ስትይዙት አንድ ፒን የሚላለ ማለት ነው። ሪኔም ማድረግ ስትፈልጉ የሚችል ሪኔም የምትለዋን ስትነካው ዲጂታል ማርኬቲንግ ኦቨርቪው ብሎ ነው አሁን እዚህ ላይ ያስቀመጠው ማለት ነው። ታይትሉ እናንተ መቀየር ትችላላችሁ መልኩ ማለት ነው። እንደገና እዚህ ላይ ማሁን ቻት የምትላለች ይችን ቻት ነክተን ወደ ኒው ቻት ማምጣት እንችላለን ማለት ነው። ሌላ ነገር እዚህ ላይ አሁን በስተቀኝ ኮርነር ላይ የፕሮፋይል ምልክት አለች። እሷን ስንነካት ልክ እንደዚህ ያመጣልናል። ይችን አሁን ነክተን የፕሮፋይል ስሙን መቀየር እንችላለን፣ ዩዘርኔሙን መቀየር እንችላለን። ከዛ ከቀየርን በኋላ የምንለዋለን ማለት ሌላ የፕሮፋይል ፎቶውንም እዚህ ላይ ልክ እንደዚህ ይመጣልን። እዚህ ላይ ልክ በዚህ መልክ ከጋላሪ አውጥተን መቀየር እንችላለን፣ ሪሙቭ ማድረግ እንችላለን ማለት ነው። ሌላ ነገር እዚህ አሁን ማይ ቻት ጂፒቲ የሚላለ እዚህ ላይ ፐርሰናላይዜሽን የሚላለ ላይ ፐርሰናላይዜሽን ገብታችሁ አሁን ቻት ጂፒቲ ምን አይነት ፐርሰናላይዜሽን እንዲኖረው እንደምትፈልጉ እዚህ ላይ መጣችሁ መቀየር ትችላላችሁ ማለት። ሌሎች ብዙ ነገሮችም አሉ። እዚህ ላይ አፕም የሚላሉ እዚህ ላይ ኮኔክት ያደረጋቸዋቸውን አፖች ተጠቀሙባቸውን ማየት ትችላላችሁ። እዚህ ላይ እንደገና አካውንት አለ፣ ወርክ ስፔስ አሁን እዚህ ፐርሰናል ይላል፣ አፕግሬድ ቱ ፕላስ ይላል። ወደ ፕላስ አፕግሬድ ማድረግ ስትፈልጉ እዚህ ላይ አፕግሬድ ማድረግ ትችላላችሁ። እንደገና ፓረንታል ኮንትሮል የሚላለ ማለት ነው። እዚህ ላይ ለምንድን ነው የሚጠቅማችሁ? አሁን የልጆቻችሁን ቻት ጂፒቲን በሚጠቀሙበት ጊዜ እንዴት እንደሚጠቀሙ እናንተ ኮንትሮል ማድረግ ትችላላችሁ። እዚህ ላይ ማለት አዴ ፋሚሊ ሜምበር ይላል። አሁን እዚህ ላይ ካስገባችሁ በኋላ ልክ እንደዚህ ያመጣላችኋል። ኢሜል ማስገባት ትችላላችሁ፣ ፎን ማስገባት ትችላላችሁ። ከዛ ማይ ፓረንት ጋርዲያን ይላል፣ ማይ ቻይልድ ይላል። እዚህ ላይ አሁን የልጆቻችሁን ቻት ጂፒቲ አካውንት ኮንትሮል ማድረግ ከፈለጋችሁ ማይ ፓረንቲያ ጋርዲያን የሚለው ላይ ታረጉና የራሳችሁን ኢሜል ወይም ፎን አስገብታችሁ በዛ አንዳንድ ነገሮችን ኮንትሮል ማድረግ ትችላላችሁ ማለት ነው። እዚህ ላይ የተጠቀሙበት ኢሜል የሚያሳያሉ። እዚህ ላይ ደግሞ አፒራንሱንም መቀየር ትችላላችሁ። አፒራንሱን እዚህ ላይ ገብታችሁ ዳይት ማድረግ ትችላላችሁ፣ ዳርክ ማድረግ ትችላላችሁ፣ ሲስተም ማድረግ ትችላላችሁ። ዲፎልት ማለት ነው። አሁን ዳርክ ላይ ያደረኩት እንደዚህ ይህን ባረጓው አያችሁ ልክ ነጭ ይሆናል ማለት የብዙዎቻችሁን በዲፎልት ሲስተም ላይ ስለሚሆን ነጭ ነው የሚሆነው ማለት ነው። አፒራንሱን ወደ ጥቁር ትቀይሩት ላይ ነው ማለት ነው። እኔ መልሻ ወደ ዳርክ ቀይረዋል። እዚህ ላይ እንግዲህ በጣም ብዙ ነገሮች አሉ። እዚህ ላይ ሴኪሪቲ፣ ዳታ ኮንትሮል፣ አባውት የሚለው አሉ፣ ሎጋውት የሚላሉ። ሎጋውት ማድረግ ስትፈልጉ እዚህ ላይ ነው ሎጋውት የምታደርጉት ማለት ነው። ኒው ቻት ብለና ልመለስ። ሌላ መጨረሻ ላይ የማሳያችሁ ነገር አሁን እዚህ ላይ አስክ ቻት ጂፒቲ የምትለዋ በስተግራ በኩል ይቺ የማይክ ምልክት አለች ማለት ይቺ የማይክ ምልክቷ ለምንድን ነው የምንጠቀምባት? ቻት ጂፒቲን በድምፅ ኦርደር ማድረግ ስንፈልግ ነው ማለት። ቻት ጂፒቲን በድምፅ ኮማንድ ወይም ደግሞ ዲክቴት ማድረግ ስንፈልግ ነው ማለት ነው። ይህንን ብነካው ማይኳ አክቲቭ የሆነና ከዛ ሪከርድ ታደርጋለች። ሪከርድ ካደረግች በኋላ ትራንስክራይብ አድርጎ ቻት ጂፒቲ እንደገና የምትፈልግ ውጤት ይሰጠናል ማለት ነው። እስኪ ሞክሩ። ኤክስፕሌን ዲጂታል ማርኬት አያቸውን ኤክስፕሌን ዲጂታል ማርኬት ስለው እዚህ ላይ ጻፈና ኤክስፕሌን አርግታ ማለት። ከዚህ ከማይኮ በስተቀኝ በኩል ደግሞ እዚህ የምታዩት አሁን እቺ የድምጽ ምልክት አለች። እቺ ለምንድን ነው የምንጠቅማት? ቻት ጂፒቲን በቮይስ ልክ እንደ ሰው ኮሚኒኬት ማድረግ በምንፈልግበት ጊዜ የምንጠቀምባት ቱል ናት ማለት ነው። እስኪ አሁን እቺን እንካነን ልክ እንደዚህ ይመጣል። ኮንቲኒው እንለዋለን። Hey there, I've got a really great feeling about us teaming up. How can I jump in and help? ደንት ምሳሌ እንደዚህ ይመጣል። Hi ቻት ጂፒቲ. Hey there, great to have you here. What can I help you with today? Can you explain to me how to use chat GPT? Of course. Think of ChatGPT as a really versatile conversational partner. You can ask it questions, get explanations, brainstorm ideas, or even get help with tasks like writing or planning. Just talk to me like you would to a friend, and I'll do my best to help. Thank you. You're very welcome. If you ever have any specific tasks or things you want to try out, I'm here. Just let me know. Can you speak in Amharic? I can switch to Amharic. Just let me know what you'd like to discuss. Okay, just talk to me in Amharic. አዎ አማርኛ በአማርኛ ነግራል። ምን አይነት ነገር በአካባቢታ ማብራሪያ ወይም በዝርዝር መረጃ ማብሰስ አንድን ነገራችሁ ይፈልጋል። እስኪ ስለ አርቲፊሻል ምንነት በአማርኛ ንገሪኝ። አዎ ይህ አርቲፊሻል ኢንተሊጀንስ ነው። በአማርኛ ምናሳየው በተለያዩ ቋንቋዎች መረጃ ማቅረብ እንችላለን። በእንግሊዘኛ ወይም በዝርዝር ቋንቋዎችም ላይ በዝርዝር መጨባቀር እንችላለን። እሺ አመሰግናለሁ። በጣም ደስ ብሎኛል። ሌላ ነገር ካለበት የመግቡ ወይም በአማርኛ አዲስ ጉዳይ ለማብራሪያ ማቅረብ እፈልጋለሁ። እንግዲህ በዚህ መልኩ ቻት ጂፒቲን
በቮይስም ልክ ሰውን እንደምታናገሩት ማናገር ትችላላችሁ። እንግሊዝኛ ላይ በጣም ፐርፌክት ነው። አማርኛ ግን ቻትጂፒቲ ብዙ አይችልም ማለት ነው። ስለዚህ ይችን የማይክ ምልክቷንና የድምፅ ምልክቷን በጣም ሞባይል ፍሬንድሊ ስለሆኑ ከዴስክቶፕ ይልቅ በሞባይላችሁ ከተጠቀሟቸው በጣም የተሻሉ ነው ማለት ነው። ምክንያቱም ዴስክቶፕ እንደሚታወቁ ብዙ ጊዜ ኤክስተርናል ማይክ ካልጨመራችሁበት በስተቀር ማይክ ስለሌለው አያስጠቅማችሁም ማለት ነው። እንደገና ይችኛዋን የፕላስ ምልክቷን ነክታችሁ ካሜራ የምትለዋንም አሁን በስልካችሁ ብትጠቀሟት በጣም የተሻለ ነው ማለት ነው። ምክንያቱም ዴስክቶፖች ወይም ፒሲ ላይ ጊዜ ካሜራ ስለሌላቸው ይህንን ለመጠቀም በጣም አስቸጋሪ ነው ማለት ነው። እንግዲህ የቻትጂፒቲ የሞባይል አፕሊኬሽን አጠቃቀም ከሞላ ጎደል ይህንን ይመስላል ማለት ነው። ቀረ የምትሉት ካለና የምትጠይቁ ጥያቄ ካለ ኮመንት ላይ ልታሳውቁ ትችላላችሁ። ኮመንታችሁን አይቼ ኢሚዲየትሊ ለሁላችሁ እመልሳለሁ ማለት ነው። የዛሬ ቪዲዮ ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምገናኝ በሰላም ቆዩ።